አንቺ ጥሩ ትዳር ተሆነ የምንፈልገውን ያጠገብ ጥሩ ልጅ አለ አለች ስትለኝ እና አንቺ ምንም የሚፈልገው ነገር የለም የሚፈልገው ጥሩ ሚስት ነው ኢማን ያላት ብሎኛልና አንቺ ለሱ ትሆኛለሽ ስትለኝ እኔ ደግሞ በሰዓቱ ያኔ ትዳር መያዙን ፈልጋለሁ ባላጥቼ ቆየችና ይሄ ልጅ አለ ስትለኝ ይሄ ልጅ ጋር አገናኘችኝ ከዛ ትንሽ ቆየችና 250 ሺህ ብር ትከፍያለሽ ስትለኝ እሺ ችግር የለም ግን ጭማሪ እንዳትሉ ይሄ ብቻ ተሆነ ትዳሬ ትሆነልኝ ችግር የለም አውቃ ልክ ያንን ብር አስገብቼ ታበቃ ሌላ ጭማሪ ብር ታላመጣሽ አለች ስትለኝ ድራማ ነው እንደምትጫወቱብኝ ብዬ ትላት እንዴት ብለሽ ድራማ ትይኛለሽ እሱ ለኔ መልስ ይሄ ነው እንዳለ ይልኝ አንድ ሆኖ አላውቅም እሱ ጥሩ ሰው መስሎ ነው እሱም ጥሩ ሰው መስላ ነው በኋላ አላውቅም ነው ችግሩ ስትለኝ ኧረ ለዚህ ብለሽ እንትን አትበይ ለ125 ሺህ ወላ 150 ሺህ ብር እንዴት ታበላሻለሽ ደህና ልጅ እኮ ነው አለች በኋላ አብራችሁ ትኖሩ ነው ችግር አለ አለች እኔም ደግሞ እንደገና ስለተናደድኩኝ ችግር የለም እከፍላለሁ አሁን መለሰሽ ደግሞ ክፈሊ ታልሽ ቲክቶክ ላይ ነው ማውጣሽ አልኩ ተራት ችግር የለም አንቺ አስለን ጥሩ ባልና ያገኘሽውና የምን ተካሽበት ነው አለች ከፈል ልክ ተከፈል በአምስተኛው ቀን 300